ተመልካቾቻችን ከጉድጓድ ወደ ማጠራቀሚያ ያለውን ዋና መስመር ትክክለኛ መጨረሻ ላይ መረጥነው። በአረንጓዴ መስመር የተሰመረው ነው። ከሪዘርቫሩ እዚህ አካባቢ ነው ያለው። ከዛ በኋላ ወደ ካምፑ እንገባለን። ካምፑ የሚንገባው እዚህ አካባቢ አንድች ያልተሰራች ያላለቀች ቤት ያልተለሰነች ቤት አለች። ከሷና በዚህ ቤት መካከል የሆነች ቆርቆሮ ቤት አለች። እሷን ሰንጥቀን ነው የምናልፈው። ከዛ በኋላ እዚህ አካባቢ ቱቦ ያስገባነው ቱቦ አለን። በሱ አልፈን ሌላ ቆርቆሮ ቤት አለች። ከቆርቆሮ ቤቷ ትንሽ ከፍ ብሎ ነው ያለነው። 5 ሜትር ምናምን ከፍ ብለን ነው ያለነው። ግን ከዛ የምናልፈው ቤት ነው። እዚህ አንድ ቆርቆሮና አንድ ትንሽና ትልቅ ቆርቆሮ ከጀርባው ሆኖ ሳር ቤት አለ። በፊት ለፊቱ ሳር ቤት አለ። በፊት ለፊቱ ሳር ቤት አጠገብ ነው የምናልፈው። ከዛ በኋላ እዚህ አካባቢ የሆነ ሽንት ቤት አለች። ከሽንት ቤቷ ምን ያክል ርቀን ነው የምናልፈው? ከሽንት ቤቷ ወደ 9 ሜትር አካባቢ ወደዚህ ነው የምናልፈው። ወደ ቤቶች ጠጋ ብለን ነው የምናልፈው። ከዛ እንሰት አለ። ከእንሰቱ አቋርጠን ሄደን ሌላ በማሳ እንገባለን። ማሳውን ጨርሰን ስንወጣ የሆነ ያልታረሰ መሬት አለ። ስንደዶ ምናምን ያለበት ድፋ የምንለው ማለት ነው። ድፋው ላይ የሆኑ ዛፎች እንደዚህ እንደ አጥር ሆነው ራቅ ብለው የበቀሉ ዛፎች አሉ። ከነዛ ውስጥ ከመጀመሪያዋ ዛፍ 12 ሜትር ጠጋ ብለን ነው ወደዚህ ጠጋ ብለን ነው ችካል የምንቸክለው። በመሃል ላይ ደግሞ እዛ ስንደዶ ላይ መሃል ላይ አንድ ዛፍ አለች። ከሷ ደግሞ አጠገቧ ነው የምናልፈው። ኦልሞስት 6 ሜትር አካባቢ ሆነን ነው የምናልፈው። ከዛ በኋላ ቀጥታ ስንሻገር ስንደዶችን ስንጨርስ የሆነ ዛፎች መጨረሻ ላይ እና አባኑዶ ግርጌ የሆነች መጨረሻ እንትን አለች። እንደ አጥር የተከለሉ ሌሎች እንደገና እንትኖች አሉ። ዛፎች አሉ። እነሱ ጋር ሆኖ ግን በእንትኗ በራሷ እናልፋለን። አንዲት ዛፍ አለች። ብቸኛ ዛፍ አለች። በሷ በራሷ እናልፋለን። ይሄ ቦታ በቃ ትንሽ ዛፍ ስለሚበዛበት በሷና አድርገን ቀጥታ ደግሞ መንገዷን እንሻገራለን። በሷና መንገዷን እንዳልፍን የሆነች ኮሶ አለች። በኮሶዋ አጠገብ ሁለቱን እቺን ብቸኛው ዛፍና ኮሶን ተሻግረን እናልፋለን። እነ ተውፊቅ ሰማን ግርጌ ማለት ነው። እነ ተውፊቅ አንሳር ግርጌ። ከዛ በኋላ ያው እነ ተውፊቅ አንሳር ግርጌ የሆነች ኮሶ አለች። በኮሶዋ ነው የምናልፈው። ከዛ በኋላ ስንደዶ ነገሮች አሉ። ስንደዶን አልፈን እነ ሙዲን ወለላ ጋር ስንገባ እነ ሙዲን ወለላ ጋር ትልልቅ ዛፎች አሉ። ከትልልቅ ዛፎች ሆነን በትንሾቹ ዛፎች አጠገብ ሆነን ወደ ጀምቦ የምትወስደውን መንገድ እንሄዳለን። እሷን መንገድ ደግሞ ምን ጋር ነው የምናቋርጣት ብንል ከነ አብድራህማን አብራራ ቤት መግቢያ ከዚህ ወደ ስንት ሜትር 180 ሜትር ጠጋ ብለን ነው ርቀን ነው የምናሳልፋት። ከዛ አሳልፈን ወንዟን እናሻግራለን። ወንዟን ስናሻግር ደግሞ ሆነች ከርብ ነገር አለች። በወንዙ ታጥፎ የሚመጣበት አጠገብ ነው የምናሳልፈው። እሱ አካባቢ ምልክት ሊሆን የሚችለው በዚህ በኩል በዛፎቹ ጫፍ በውጭ በኩል ወደ ስንት ሜትር 36 ሜትር አካባቢ ከዛፎቹ ጫፍ ወደዛ ወደ 36 ሜትር ገብተን ነው ችካልቸክረን የምናሻግረው። ቀጥታ ደግሞ ወደ ሸለቆ እንሄዳለን። የሆነ ቦረቦር የተቆፈረበት ጋር ምናምን እንሄዳለን። እሱ አካባቢ ትንሽ የማንሻፈፍ ነገር ቦታው ትንሽ አስቸጋሪ ስለሆነ ሸፍነን ነው የምናወጣው። እንደዚህ መነሻ እንዲሆንን የመንገድ አለች። መንገድ ከማዶ የምትመጣ መንገድ በሷ ጫፍ አድርገን ወደ ታች እንለካለን። ወደ ታች ቀጥታ ስንለካ
ስንት ሜትር ወደ 62 63 እርምጃ አካባቢ ነው። ወደ ታች ወርደን ችካል አድርገን እቺን ጎርጃ የምናሳልፈው። ጎርጃን ካለፍን በኋላ እዚህ አካባቢ በቃ ከፍተኛ የሆነ ጥምዝምዝ ነው ያለው። ምክንያቱም ወደዚህ ከገባን ገደል ነው። እዛው አውጥተን በዛፎቹ ጫፍ በገደሉና ገደሉን በዛፉ ጫፍ ከርቫ እንትን አጥፍ አድርገን እናስገባለን። ደን ቀጥታ ትዩ ማን እናያለን? እነ ሻፊረዲ ቤት እናያለን። እነ ሻፊረዲ በትልቁ ሳር ቤትና በትንሹ ሳር ቤት መካከል አድርገን በትልቁ ሳር ቤት ጫፍ እናሻግራለን። ከዛ በኋላ የት እንሄዳለን? ወደ በዛ አልፈን ሰብሰብ ባሉ ቤቶች አሉ። በሳር ቤቶቹ በመጨረሻዋ ቤት አጠገብ እናሳልፋለን። ከዛ ከሳር ቤቷ ፊት ለፊት ደግሞ ቆርቆሮ ቤት ያለው ሰው አጠገቡ ጫቶች አሉ። በጫቶቹ አጠገብ እናሳልፍን። እዚህ ጋር ትንሽ የማሻሻያ ሊኖር ይችላል። ያው ለመንገድ ለአካሄድ ጥሩ ይሄ ነው። ግን በነጩ እንደተሰመራው አጭር መንገድ ሊኖር ይችላል። እኔ አሁን በመንገዱን ተከትለን ስንሄድ እዚህ ቀጥታ ስንሻገር ሆነ መንገድ እናገኛለን። የእግር መንገድ ከእግር መንገዱ አጠገብ በእግር መንገድ በተወሰነ ከሄድን በኋላ ከመንገዱ መጨረሻ ፊት አካባቢ ሳር ቤት አለ። ከሳር ቤቷ አጠገብ ከጎኗ ነው የምናልፈው። ከሷ አጠገብ በጎን ካለፍን በኋላ አንድ መንገድ አለች፣ ረዘም አለች። እቺ መንገድ አለች። በዚች መንገድ መነሻ አካባቢ በአጠገቧ አካባቢ ትንሽ የጨረፍ አድርገን ሆነች እንትን አለች። አይ ቲንክ ኮሶ ነገር ኮሶ ተክላለች። ከሷ ፊት ለፊት መንገዱ ላይ መንገዱ በራሱ መንገዱ ዞር በሚልበት በራሱ ባጠገቡ እናልፋለን። እሱን ካለፍን በኋላ ፊት ለፊት የሆነ ቤት አለ፣ ሳር ቤት አለ። ከሳር ቤቱ ካጠገቡ እናልፋለን። ከመንገዷ ፊት ለፊት ባለው ቆርቆሮ ቤት እና ሳር ቤት አለው። በሳር ቤቱ ባጠገብ እናልፋለን። ከሱን ካለፍን በኋላ የሆነ ሳር ቤት አለ። ከሳር ቤቱ በዛ በኩል እናልፋለን። ያን አድርገን መጨረሻ እንሻገራለን። ወርደን የሆነ በአጠገቡ ላይ ለቆጣሪ ተብላ የተሰራች ቆርቆሮ ያለችው ግቢ፣ ከሷ ግቢ ቤት ወደ ኋላ ከቤቱ ወይም ከቆጣሪዋ ወደ ኋላ ስንት ሜትር እንለካለን? ከቆጣሪዋ ወደ ኋላ 47 ሜትር ኦልሞስት 50 ሜትር አካባቢ ለክተን ነው የምናገኘው አረንጓዴውን መስመር። ከዛ በኋላ በእንሰቱ መካከል በታች በኩል ይገባል። በእንሰቱ መካከል ይገባል። እንደገና በእንሰቱ መካከል ወደ ታች ይገባል። ከዛ በኋላ የወርድና የሆነች መንገድ አለች። መንገዷን የሚያገኛት ልክ በዚህም በኩል ጫካዎች አሉ። በእነሱ አጠገብ ነው የሚያልፈው። ትንሽ ወደ አንድ በኩል ሽፍት ማድረግ እንችላለን። እዚህ አካባቢ ትንሽ ዝቅ ማለት አለብን። እዚህ አካባቢ ትንሽ ዝቅ ስንል የተወሰነ ከአረንጓዴ መስመር ትንሽ ወደ ዝቅ ስንል የተወሰነ ስሎፕ እናገኝለታለን። ለቱቦ ትንሽ የማስተካከያ ከአረንጓዴ አድርገን እንደዚህ እንሻገራለን። ከተሻገርን በኋላ ትይዩ የምናየው ምንድነው? ትይዩ የምናየው የሆኑ ሰብሰብ ባሉ እንትኖች አሉ። ከታረሰው እንትን በኋላ ሰብሰብ ባሉ ዛፎች አሉ። ከነዛፎች በመሃላቸው እናልፋለን። ከዛ አጥር እዚህ ወደ ላይ የሚወጣበት ቆርቆሮ ቤት ሌላ አዲስ አሁን ተጨማሪ ከካርታው በተጨማሪ አዲስ ቆርቆሮ ቤት ተደርጎ የተሰራል። በእነሱ ግርጌ የእነሱን ግርጌ ምንትን የምንለው የምናቋርጠው ወደ ላይ ከምንወጣባት መንገድ ስንት ሜትር ነው? ከላይ ከምንወጣባት መንገድ ስንት ሜትር ገባ ብለን ነው የምናቋርጠው? 27.5 ሜትር ለክተን እዚህ ጋር ችካልና ከዚህ ከጫፍ ከኮርነር 27.5 ለክተን ችካል እናደርጋለን። ከዛ በቤቱ እዚህ ጋር መንገድ አለች። በቤቱ ጫፍ በኩል አድርገን እናሳልፋለን። በዚህ ጫፍ በኩል አድርገን እናሳልፈን ወደ አልባቡ የሚወስድ መንገድ አለ። ያን መንገድ የምናቋርጠው የት ጋር ነው? በኤሉ ላይ ቆመን ኤሉ ጫፍ ላይ ቆመን ስንት ሜትር ላይ ኤሉ ጫፍ ላይ ቆመን እሺ። ከዛ
ሁለተኛ ላይ ከዛ ወደ አልባቡ መንገድ ከደረስን በኋላ ከኤሉ ጫፍ ከኤሉ ጫፍ ሴንቲሜትር አለው። ከኤሉ ጫፍ በዚህ በኩል ጫፍ ተነስተን ብንሄድ ቅርብ ነው፣ እዛው ነው። 11 ሜትር አካባቢ ያለው። ከዛ በኋላ ለብቻችን ዛፎች አሉ፣ ቆረጥ አድርገናቸው እንገባለን። ዘን ከዛ በኋላ የዛፎችን ዳር ዳር ተከትለን ሄደን ሌላ እንደገና ዛፉን እዚህ አካባቢ ትንሽ ቆረጥ እናደርገዋለን። እዚህ ጋር የማጠፍ ነገር አለ፣ ትንሽ ቦታው ላይ የማጠፍ ነገር አለ። ጠፍ አድርገን አሁንም በዛፉ ሶስተኛውን ዛፍ እንደዚህ ትንሽ ሰበር አድርገን እንገባለን። ለሱ ምልክት ደግሞ ከቀርካዎቹ መጨረሻ ላይ ቀርካዎቹ በዚህ ጫፍ ነው የምናሳልፈው። ከዛ በኋላ እዚህ ጋር እንሰቶች አሉ። በእንሰቶቹ በጫፍ በኩል ነው። እንሰቶችን አንገባም፣ እዚህ ጫፍ ዳር ላይ ስላለ ሳንገባ እናሳልፋለን። ከዛ በሰርቬይ ካነሳ ነው ከእንትኑ መስመር ቀጥታ እንሄዳለን ማለት ነው። ቀጥታ ስንሄድ ፊት ለፊታችን ላይ እዚህ አሁን ከግርጌ አልፈን ፊት ለፊት የምናገኛቸው ሁለት ቆርቆሮ ቤቶች አሉ። ከሁለቱ ቆርቆሮ ቤቶች እና ሁለት ሳር ቤቶች አሉ። ደን ከሁለቱም ቆርቆሮ ቤቶች ከሁለቱም ሳር ቤቶች አልፈን ሄደን የሆነ በመሃላቸው እናሳልፋለን፣ እንሰት ውስጥ ማለት ነው። ከዛ ፊት ለፊቱ የሆነ ዛፍ አለ። ከዛፉ ሳንገባ በኮርነር ላይ ያን መስመር ሰርቬይ ነው ትንሽ የማሻሻያ አድርገው እዚህ በኮርነር ላይ እናሳልፋለን። ኮርነር ላይ ሌላ ዛፍ ውስጥ እንገባለን። ዞር ተሻግረን ስንሄድ ደግሞ የሆነ ሜዳ ትንሽ ሜዳም አይደለችም፣ ሰፋ ያለ እንደ ዛፍ ነገር አለበት። እሷን ካለፍን በኋላ እዚህ ጥንቃቄ ማድረግ አለብን። ፊት ለፊት ላይ ያሉ ቆርቆሮ ቤቶች አጠገባቸው ላይ እንስቱ ሳንገባ ወደ ሸለቆም ሳንገባ እዚህ በትንሹ አሳልፈን ማሳውን በጨረፍታ ነክተን አሳልፈን ወደ እግርጌ ሜዳ እንገባለን። ከዛ እንሰቱ ጋር ሳንገባ ቀጥ ብለን በትይዩ ከእንሰቱ ዳር አድርገን መጨረሻ ያሉ አንድ ሳር ቤትና አንድ ቆርቆሮ ቤት ከነሱ ኋላ እናሳልፋለን። እሷን መስመሩ የሚያሳየው ከቆርቆሮ ቤቱ ወደ ኋላ ስንት ሜትር 18.6 ሜትር አካባቢ ከቆርቆሮ ቤቱ ወደ ኋላ ችካል ብናደርግ እናገኘዋለን ማለት ነው። ከዛ አሁን እዚህ እንትኑን አረንጓዴው መስመር እንትኑን ነክቶብኛል። ምንድነው ቆርቆሮን ነክቶብኛል። እሱ ትይዩ ቀጥታ ሳደርገው ያለ ነው እንጂ ማስተካከያ ያስፈልገዋል። እንዴት ማስተካከያ? የተወሰነ ማስተካከያ ያስፈልገዋል። መቼም ቤት ነክተን እናሳልፍም ውሃ ትንሽ ወደፊት አድርገን በሱ በር በቆርቆሮ ቤቱ በር አጠገብ እናሳልፋለን። በቆርቆሮ ቤት በር አሳልፈን ነው የምንሄደው። በበሩ አሳልፈን ትንሽ ከርብ አድርገን መልሰን ንብረት ሳይነካብን ወደ ማን እንመለሳለን? ወደ ጉድጓድ እንገባለን ማለት ነው። ስለዚህ ወደ ጉድጓድ እንገባ መጀመሪያ ቆርቆሮ ቤት አጠገብ ሆነን መስመር ትይዩ አይተን ወደ ጉድጓዱ ሰየፍ አድርገን እናስገባለን ማለት ነው። ይሄ አጠቃላይ እንትኑ ሲሆን አጠቃላይ መስመሩ ሲሆን ከዚህ ውስጥ ስንት አለን? ከዚህ ውስጥ ይሄን ቶታሉ የአየር መስመር ስለሆነ የተወሰነ ለውጥ ሊኖር ይችላል። አሁን ቶታሉ 5.46 ነው የሚለው። ከ5.46ቱ አንዱ የሚያቆመው ግማሽ አካባቢ ማለት ነው። 5.46 ለሁለት ስናካፍለው 5.46 ማለት ነው። 5.5 ማለት ለሁለት ስናካፍለው ደግሞ 5.5 ለሁለት ወደ 2.75 አካባቢ
2750 አካባቢ ሜትር ደርሳል። የአየር ዲስታንስ ነው። ወደ መሬት በመሬት ሲለካ ደግሞ እስከ 3 ኪሎ ሜትር ሊደርስ ይችላል። ለማንኛውም በአየር ስለለካም እዚህም በአየር አሳይቼ የት አካባቢ እንትን ቢሉ ይሻላል የሚለውን ነገር ለክቼ ልየው። ሁለቱ ቀበሌ አንዱ የቱ ጋር የመጀመሪያ የጀመረው ቀበሌ የቱ ጋር ማቆም አለበት የሚለውን ነገር ልየው። ስለዚህ አሁን እነ አላህ ይማረው እነ ዲኬራ ጋጋ በር ሲደርስ 2.4 ኪሎ ሜትር ነው የሚሆነው። ከሱ በኋላ አልፎ ተሰብ ባሉ ቤቶች ጋር ሲደርስ 2.66 አካባቢ ይሆናል ኪሎ ሜትሩ። ግን 2.75 የሚሆነው ምንድነው የቱ ጋር ነው? ከሱ ሴንቲሜትር ሲያልፉ ነው 2.75 አሁን እዚች አካባቢ ነው። እንስቱን ሰብስብ ካሉ ቤቶች ወርደው እንሰት አለ። እንሰቱን ልክ እንደወጡ 2.75 ኪሎ ሜትራቸውን ያገኛሉ ማለት ነው። የመጀመሪያ የሚጀምረው ከሪዘርቫየር የጀመረው አካል ከነ ዲኬራ ጋር አላህ ይማራቸው ከሳቸው አልፎ ሰብሰብ ባሉ ቤቶችን ያገኛል። ከነዛ ቤቶች እንሰት አቋርጦ ልክ ተሻግሮ እንዳለ እዚች አካባቢ ነው የሚያቆመው። ምልክት ለማድረግ ያክል እዚች አካባቢ ነው መካከሉ መካከሉ እዚህ አካባቢ ነው። ይቺ ማለት አላህ ይባረክ ከዲኬራ ጋር ቤት ስንት ሜትር ከቤቱ ስንት ሜትር ይሄዳል? 311 ሜትር ከቤቱ በር ላይ ከትልቁ ቤት በር ላይ 311 ሜትር ሲሄድ 2750 ሜትር ይሆናል ማለት ነው። ከዛ በኋላ ቀሪው የአንዱ ምድብ ነው ማለት ነው። አሁን እሱን ቦታ ሚድ ብዬ ጽፋታለሁ ማለት ነው። ሚድ ብዬ ጽፋታለሁ። በዚህ መልኩ ነው ኤምአይዲ ሚድ ብዬ ጽፋታለሁ። በሚዷ ያቆማሉ ማለት ነው። ጀዛከላህ ሰላም አለይኩም።